እዚህ ጋር እንደምታዩት ሊንኩ ያው እዚህ ጋር ነው። በዚህ ከገባችሁ በኋላ እንደዚህ ያመጣላችኋል። አካውንት ነምበራችሁ እዚህ ጋር ታስገቡና ጌት ኦቲፒ ትሉታላችሁ። ከዛ በኋላ ኦቲፒ 6 ዲጂት ቁጥር እዚህ ጋር ታስገባላችሁ። ይህንን ካስገባችሁ በኋላ ወደዚህ ወስዳችኋል። ሎግ ኢን ዊዝ ኮድ ማችላላችሁ። ከዛ በኋላ ፋን ነምበራችሁ ከስር ታስገቡና ሴንድ ኮድ ነው የምትሉት። አሁንም ኦቲፒ ልካል ወደ ስልካችሁ እዚህ ጋር ታስገባላችሁ። ቬሪፋይ ትሉታላችሁ ማለት ነው። ከዚህ በኋላ አለው ማለት ነው የሚቀራችሁ። አለው ካላችሁ በኋላ በዚህ መልኩ ይመጣና ፎቶአችሁም አምጥቶ ከታች አክሴፕት ኤንድ አፕዴት ትላላችሁ። በዚህ መልኩ ጨርሳላችሁ። ይሄ ሁላችሁ ይሄ ደግሞ የአቢሲኒያ ባንክ ሊንክ ነው። ልክ በዚህ መልኩ ሲመጣላችሁ አካውንት ናምበራችሁ ታስገቡና ሰሚት ትላላችሁ። ከዛ በኋላ ኦቲፒ ላካል። ኦቲፒ ያስገብታችሁ ቀጣይ ትሉት ቬሪፋይ ነው የምትሉት። ቬሪፋይ ብላችሁ እዚህ ጋር ፋን ነምበራችሁ አስገብታችሁ ሴንድ ኮድ ስትሉት ኮድ ይልካል። እዚህ ላይ ኮዳችሁ ታስገቡና አሁንም ቬሪፋይ ትሉታላችሁ። ከዛ አለው ነው የምትሉት። ከዛ በኋላ ኮንፊርም ኤንድ ሰሚት ማለት ነው። በቃ ወጋገን ባንክ ነው ሊንኩ የውላችሁ። ስለዚህ እዚህ ጋር ቀጥታ ትገቡና አካውንት ነምበራችሁ ትጽፋላችሁ። ከዛ በኋላም ከስር ያለው ኮድ ታስገባላችሁ። እዚህ ላይ የተላከላችሁን ቴክስት ታስገብታችሁ ቬሪፋይ ኦቲፒ ነው የምትሉት። እንደሚታወቀው ሎጊን ዊዝ ኮድ ትላላችሁ። እዚህ ላይ ደግሞ ሴንድ ኮድ የሚለውን ትነካላችሁ። ፋን ነምበር ካስገባችሁ በኋላ በድጋሚ ኦቲፒ ይላካል። ኦቲፒ ትሞልና ቬሪፋይ ትሉታላችሁ። አለው ነው የምትሉት እዚህ ላይ። ከዛ በኋላ በመጨረሻ እዚህ ጋር ትጨርሳላችሁ ማለት ነው። አዋሽ ባንክ የው ሊንኩ። ከዛ በኋላ እዚህ ጋር እንደምታዩት ሃርሞናይዝ ማይ ባንክ አካውንት የሚለውን ነክታችሁ ቬሪፋይ የሚለውን ከስር ትነካላችሁ። ከዛ በኋላ ሎጊን ዊዝ ኮድ ብላችሁ ኮድ ሲላክላችሁ ኦቲፒ እዚህ ጋር ታስገባላችሁ። ቬሪፋይ ትሉታላችሁ። ከዛ በኋላ አለው ማለት አትርሱ እዚህ ላይ። ከዚህ በኋላ በዚህ መልኩ ይመጣል። የሚሞላ ነገሮችን ሞላልታችሁ ትጨርሳላችሁ ማለት ነው።